ሰላም የ12ኛ ክፍል ሶሻል ተማሪዎች ራውንድ 4 ራውንድ 5 እና ስድስተኛ ላይ የምትፈተኑት ማለት ነው። ይህም ቪዲዮ የሚመለከተው እናንተ ነው። በተለይም ደግሞ ራውንድ 4 እናንተ ኦንላይን ኤግዛማችሁን ፈረስት የምትወስዱ ማለት ነው። መጀመሪያ ቀናችሁ ሰኞ ነው፣ የፊታችን ሰኞ ስለሆነ እስከ ፈተናችሁ ድረስ እንዴት ነው እንግሊዘኛን ማትስ እና አፕቲቲዩድ ላይ መዘጋጀት የምትችሉት የሚለውን እናያለን ማለት ነው። የሚሆነው እንግዲህ ከራውንድ 1 እስከ ራውንድ 3 ናቹራል ሳይንስ የተፈጠሩትን እንግሊዘኛንና አፕቲቲዩድን ሪቪው እናደርጋለን ማለት ነው። እንግሊዘኛ እንደ በፊቱ ኤግዛም እንደሚሰጠው በወረቀት ሲሰጥ የነበረው 2017-16 ላይ እንደምታስታውሱት ማለት ነው። እንደዛ አይደለም። ይሄ ኦንላይን ኤግዛም በጣም የተለየና አሰራሩም ለመስራት የተመቸና ቀላል የሆነ ነው ማለት ነው። እሱንም ለመስራት የምትሰሩበትን ቴክኒክ ካላወቃችሁ ከባድ ነው የሚሆነው። የራውንድ 1 እና የራውንድ 2 ኤግዛም በምናይበት ጊዜ ማለት ነው እንግሊዘኛ ላይ በጣም ቀላል ነው ማለት ነው። አሰራሩም የሚሆነው እንግዲህ መጀመሪያ ላይ ጥያቄውን ከየት ነው የሚጀምረው የሚለውን ነው። ከፓራግራፍ ነው፣ ከኮሚኒኬሽን ነው ወይስ እንደመጣ ነው ወይስ መርጬ ነው የሚለውን ነው ማለት። መጀመሪያ ላይ መስራት አለባችሁ ብዬ ነው የምመክራችሁ ኮሚኒኬሽን ፓርት ነው። ከዛም ወደ ግራመር፣ አናሎጂ፣ ሳይኖኒም፣ አንቶኒም ምናምን የሚሉትን ወደዛ ትሄዱና ከዛ በኋላ ወደ ፓራግራፍ ትሄዳላችሁ ማለት ነው። እነዚህን ቀላሉ ከጨረሳችሁ በኋላ ወደ ፓራግራፍ ትሄዳላችሁ። ፓራግራፍ ይከብዳል ሳይሆን ጊዜ ይጠይቃል፣ ትንሽ ማሰብ ይጠይቃል። ጊዜያችሁን ኮንሱም ስለሚያደርግ እነሱን ሰብስባችሁ እነዛን ከጨረሳችሁ በኋላ እነዛን ከጨረሳችሁ በኋላ ይገባችኋል የፈተናው ቅለትና የፈተናው ምንነት ማለት ነው። ስለዚህ ከዛ ሞቲቬት ሁላ ትሆናላችሁ ማለት ነው። ከዛ በኋላ ረጋ ብላችሁ ትጨርሳላችሁ። በጣም ኢዚ የሆነ ነገር ነው። እንግዲህ ያለፉት ራውንድ የተፈተኑት እነዚህን ነው ማለት ነው። እንደዚህ ነው በቃ። ኮሚኒኬሽን ፓርት በጣም ብዙ ነው ምናምን ነገር ኮሄረንስ ማለው ምንድነው ፓንክቹዌሽን፣ ካፒታላይዝ ምናምን ቀላል ናቸው፣ ኢዚ ናቸው። እነዚህ የሚመለሱ ነገር ናቸው። መጨነቅ አያስፈልግም። እንደዚህ ናቸው። ይሄን ሁሉ ስሩ ተጨነቁ ምን አርጉ ሳይሆን ኢንትራንስ እንዴት መጣ የሚለው ነው። እንዴት ሊያጋጥማችሁ እንደሚችልም ማወቅ ስለሚያስፈልግ ማለት ነው። ላይክ ኮንዲሽናል ሴንቴንስም ላይ ይበዛሉ። ደግሞ ማወቅ ያለባችሁ አያችሁ እዚህ ጋር ክሉ ራሱ ላይክ ዜሮ ኮንዲሽንስ ብሎ ይሰጣቸዋል። ዜሮ ኮንዲሽን የሚለው ላይክ ጀነራል ትሩ ሁሉ ጊዜ ትሩ የሚሆነው ነው አይደል? ጀነራል ዜሮ ኮንዲሽን የሚለው ራሱ እዚህ ጋር ጽፈው ምንም መጨነቅ አያስፈልግም። ምንም ሌላ ቦታ መሄድ አይደለም ማለት ነው። ይሄን ይመስላል እንግዲህ እንግሊዘኛው ማለት ነው። ወደ አፕቲቲዩድ ስንሄድ እንግዲህ እንግሊዘኛና ማትስ ማለት ነው። ሁሉም ሰው እንግሊዘኛ ይችላል ወይም ደግሞ ሁሉም ሰው እኩል ማትስ ይችላል እኩል እንግሊዘኛ ይችላል ማለት አንችልም። እንደዛ እኩል ቢችልማ አፕቲቲዩድ ሁሉንም ይሰራል። ማትስ አንድ ሰው እንግሊዘኛን አብዛኛውን ይችላል፣ ማትሱንም እንደዛው እኩል አይችልም አይደለ? እናንተ የምትችሉትን ነው መጀመሪያ መጠቀም ያለባችሁ ማለት ነው። እንግሊዘኛው ፓርቱ የሚመቻችሁ ከሆነ እንግሊዘኛውን በደንብ ሂት አድርጉ። ማትስ ፓርቱ የሚመቻችሁ ከሆነ ደግሞ ማትስ ፓርቱን በደንብ ሂት አድርጉ ማለት ነው። በዚህ ነው እንትናችሁ ነጥባችሁ ከፍ ማድረግ የምትችሉት ማለት ጥሩ ውጤት ማምጣት የምትችሉት በአፕቲቲዩድ ማለት ነው እንጂ ሁሉም ላይ ተጨንቄ ምናምን አትበሉ። አሁን እንግሊዘኛ ፓርቱ የሚቀላችሁ ከሆነ እንግሊዘኛ ፓርቱን በደንብ ጠቅጥቁና ማትስ ፓርቱ ላይ ደግሞ በሪሌት እያረጋችሁ ስሩ። እንግሊዘኛ ፓርቱንም ማትስ ፓርቱንም እንደዚሁ እያረጋችሁ መስራት ነው ያለባችሁ። ሁሉንም ፒዲኤፎች ለማግኘት ብሪሊየንት ሳይንስ በማለት ወይም ደግሞ እዚህ ከስራ ያስቀመጥኩላችሁን ሰርች በማድረግ ቴሌግራም ላይ ሁሉንም መውሰድ ትችላላችሁ ማለት ነው። ያለፉን ራውንድ ኤግዛሞችን ታገኛላችሁ ማለት ነው። ቀጣይ ደግሞ በሌላ ቲፕ እስከምንገናኝ ኮሜንት እያረጋችሁ ሀሳባችሁን ማስቀመጥ እንዳትረሱ ማለት ነው። ሶሻል ሳይንሶችም ስለዚህ ሰብስክራይብ አድርጉ። ደግሞ ሰብስክራይብ እያረጋችሁ አይደለም፣ ይመቻችሁ።